ሰላም ጤና ይስጥልኝ ክብራትና ክብራን የአውራ ክሊክ ቤተሰቦች እንደምን አላችሁ? እኔ ኃይለ ማርያም አበበ ነኝ። ይህ ደግሞ የእናንተ አውራ ክሊክ ነው። በቻናላችን እንደሚታወቀው የተለያዩ ትምህርቶችን ይዤላችሁ እመጣለሁ። ዛሬ ደግሞ ወጣ ብዬ ለዛሬ ቪዲዮ መግቢያ የሚሆነውን ከስቱዲዮ ወጣ ብዬ በዚህ መልኩ ያቀረብኩላችሁ ዛሬ የምናየው ወይም ዛሬ የምንማማርበት ስለ ዲሴፕቲቭ ነው። ዲሴፕቲቭ ምንድነው? በቻናላችን ላይ ምን አይነት ችግሮችን ያስከትላል የሚለውና ምን አይነት ኤረር ነው የሚለውን ዛሬ እንነጋገራለን። ብዙ ጊዜ ይሄ ዲሴፕቲቭ የሚባለው የኤረር አይነት አይታወቅም። ብዙ ጊዜ የምናውቀውኛ ሪዩዝድ ኮንቴንት፣ ኮፒራይት ስትራይክ የሚሉትን ነው። ስለ ዲሴፕቲቭ ዛሬ በጥልቀት እነግራችኋለሁ። በደንብ አብራርቼ ገልጽላችኋለሁ። መልካም ቆይታ ይሁንላችሁ። እንግዲህ ለቻናላችን ደግሞ እንግዲህ አይሆናችሁ ሰብስክራይብ እንድታደርጉ የቻናላችን ቤተሰብ ደግሞ ሼር፣ ላይክ እና ኮሜንት ያደርጋችሁ ሀሳብ አስተያየቶቻችሁን በኮሜንት ሴክሽናችን ላይ እንድታስቀምጡልን ከአክብሮት ጋር ጠይቃለሁ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ወደ ትምህርቱ እንለፍ። ክሊክ 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 የቻናላችን ልክ ክሊክ 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 ዛሬ ስለ ዲሴፕቲቭ የምነግራችሁ። ዲሴፕቲቭ ምንድነው፣ በምን ይመጣል የሚለውን ነገር አብረን ያለን። ያው ዲሴፕቲቭ ማለት ማጭበርበር፣ ማታለል፣ መሸወድ እንደማለት ነው። ስለዚህ ይሄንን ርዕስና ይሄንን ቪዲዮ ይዤ እንድመጣ ምክንያት የሆነችኝ ስለ እናት ቲዩብ ናት። ስለ እናት ቲዩብ እንደምታውቁ በቴሌግራም ግሩፓችን ላይ የተለያዩ ችግር ሲያጋጥማችሁ እንላላካለን፣ መፍትሄ በግሩፑ ለመፈለግ እንሞክራለን እና ያንን መሰረት አድርጋ ከላከችልኝ በመነሳት የሰራሁት ቪዲዮ ነው። እንግዲህ ወደ ትምህርቱ እንለው። እንግዲህ ክብራትና ክብራን የአውራ ክሊክ ቤተሰቦች ቀደም ብዬ ለመናገር እንደሞከርኩኝ ዛሬ ስለ ዲሴፕቲቭ ነው የምንነጋገረው። ከዛ በፊት ግን ቀደም ብለን ስለምናውቃቸው አንዳንድ የዩቲዩብ ማስጠንቀቂያዎች ወይም ደግሞ ቻናላችንን ሊያዘጉ ሊቀጡን የሚያስችሉትን ነገሮች እንዲሁ ለማስታወሻ ያህልና ላንሳቸው። ከዚህ በፊት እንደምታውቁት ስለ ሪዩዝድ ኮንቴንት በተደጋጋሚ የተነሳ ነገር ነው። ሪዩዝድ ኮንቴንት ማለት ምንድነው? አንድን ቪዲዮ ደግሞ ደጋግሞ መጠቀም፣ ሌላ ሰው የተጠቀመበትን ቪዲዮ ደግሞ መጠቀም ሲሆን፣ ሌላው ደግሞ ኮፒራይት ነው። ኮፒራይት ደግሞ እንደምታውቁት የሰውን ሙዚቃ፣ የሰውን ቪዲዮ እንደዚሁም ደግሞ የሰውን ታምኔልም ሊሆን ይችላል መጠቀም ኮፒራይት ሊያስልክ ይችላል። ለምሳሌ አንድ ሙዚቃ ወስዳችሁ ስትሰሩ ይህንን ሙዚቃ የከሌ ነው በዚህ ጊዜ ያወጣው ሙዚቃ ነው፣ የሱን ሙዚቃ ተጠቅማችኋልና ኮፒራይት አለበት ይላችኋል፣ ወይ እንድታጠፉ ይነግራችኋል፣ ወይም ደግሞ ሚውትድ ወይም ድምፁን እንድትቀይሩ ያደርጋችኋል፣ አሊያም ደግሞ በሌላ ሙዚቃ እንድትተኩ በማድረግ ሶስት አማራጮችን ይሰጣቸዋል። እንግዲህ እንደኔ እይታ ከቅጣቶች ሁሉ ቅጣት የከፋው ለኔ ሪዩዝድ ኮንቴንት ነው። ምክንያቱም ሪዩዝድ ኮንቴንት ሲላክባችሁ በየትኛው ቪዲዮ እንደሆነ አይነግራችሁም። 300 ቪዲዮ ቢኖራችሁ ከነዛ ከ300 ቪዲዮዎች ይሄኛው ነው አይላችሁም እና እንግዲህ በግምት ነው የምታጠፉት ማለት ነው። እርግጥ በአብዛኛው ሪዩዝድ ኮንቴንት ሊሆን የሚችለው ወይ ብዙ ቪው ያለው ወይ ብዙ ሰብስክራይብ ያገኛችሁበት ወይም ብዙ ዋች አወር ያገኛችሁበት ቪዲዮ ነው ቼክ የሚያደርገው ዩቲዩብ። እዛ ቪዲዮ ላይ ትኩረት አድርገው ሲመለከት ምናልባት የሰው ቪዲዮ ከዚህ በፊት የተጫወተ ከዚህ በፊት የተለቀቀ ቪዲዮ ደጋግማችሁ የሰራችሁ ከሆነ ለምን የእናንተ አይሆንም? ደጋግማችሁ የሰራችሁት ከሆነ ሪዩዝድ ኮንቴንት ነው። እንግዲህ ዋናው ዓላማችን ስለ ሪዩዝድ ኮንቴንት እና ስለ ኮፒራይት አይደለም። ዛሬ ብዙ ጊዜ ስለማይሰማው የዩቲዩብ ቅጣት ሊያመጡብን ከሚችሉት ነገሮች አንዱ ስለሆነው ስለ ዲሴፕቲቭ ነው። ዲሴፕቲቭ ምንድን ነው የሚለውንና ይሄ እንዲህ በምን አይነት ምክንያት ይመጣል የሚለውን ነገር አብረን እናያለን ማለት ነው። ይሄን ዲሴፕቲቭ እንግዲህ ብዙ ጊዜ ከሪዩዝድ ኮንቴንት ጋር የሚያመሳስለው ነገር ምንድነው? በየትኛው ቪዲዮ፣ በየትኛው ሙዚቃ፣ በየትኛው ወይም ደግሞ ድርጊታችን ብንል ይቀላል፣ በየትኛው ድርጊታችን ዲሴፕቲቭ የሚባለው ቅጣት እንደተጣለብን አናቅም። 14 ቀን ሊቀጣ ይችላል፣ ወራቶች ሊቀጣ ይችላል። ስለዚህ ይህንን ነገር ተጠንቅቃችሁ በምትሰሩባቸው ስራዎች ላይ ተግባራዊ እንድታደርጉት ነው። ስለዚህ ዲሴፕቲቭ ማለት ማጭበርበር፣ ማታለል፣ መሸወድ እንደማለት ነው። እንግዲህ እንደምታውቁት እኛ ብዙ ጊዜ ቪዲዮ ስንሰራ ታምኔላችን፣ ርዕሳችን የብዙ ሰው አይገናኝም እና ይህን ምን ይለዋል? ዲሴፕቲቭ ይለዋል ማለት ነው። ዲሴፕቲቭ ቪዎችን ወይም ተመልካቾችን ማሳሳት ነው። በታምኔል ላሳሳት እችላለሁ፣ በርዕስ ላሳሳት እችላለሁ፣ ወይም ደግሞ በማብራሪያ ወይም በምልከው ለቪወር ለተመልካች በምልካቸው ሊንኮች ላሳሳት እችላለሁ። ለምሳሌ በታምኔል ምርጥ የእግር ኳስ ጨዋታ ብዬ ታምኔል ሰርቼ ውስጥ ስገባ ግን ከእግር ኳስ ጨዋታ ውጭ የሆነ ሌላ ነገር ሰው እግር ኳስ ይወዳል በሚል ስሜት በሚል ሐሳብ ብቻ ታምኔልን ያንን አረግና ውስጥ ሲገቡ ግን ስለ ኳስ ጉዳይ ለምን ባሳሳተ
ሰዎች ባልፈለጉት መንገድ በመምራት የእናንተን ቪዲዮ እንዲያዩ ወይም እንድናይ አድርገናል ማለት ነው። ስለዚህ ሰዎችን ማሳሳት፣ ወደ ተሳሳተ አቅጣጫ መምራት ለእይታና ለዋች አወር ለተለያየ ነገር እንዲህ የምናደርገው ነገር ሚስሊድ ይባላል። ወይም ደግሞ ምንድነው ለተመልካቾች ሊንኮችን በመላክ ጎጂ ወደ ሆኑ ዌብሳይቶች እንዲሄዱ እነሱ የጠበቁት ሌላ ነው፣ የሚሄዱበት ቦታ ግን ሌላ ነው። ለምሳሌ እዚህ ጋር ይሄ ምርጥ የዩቲዩብ ትምህርት ነው ተመልከቱት ተብሎ ሊንክ ሊላክላችሁ ይችላል። እናንተ የዩቲዩብ ትምህርት አገኘን ብላችሁ ስትከፍቱ ግን ወሲባዊ የሆኑ ቪዲዮዎች ወዳሉበት የሚመራችሁ ከሆነ ይሄ ሃርምፉል ኢሹስ ሚስሊድ ይባላል። ወይም ጎጂ የሆኑ ሳይቶች ላይ ጉዳዮች ላይ ሰዎችን መምራት እንደማለት ነው። በአጭሩ ዲሴፕቲቭ ማለት በተሳሳተ ሰዎችን ማሳሳት፣ ተመልካቾችን ማሳሳት ማለት ነው እና ይህም ነገር በዩቲዩብ ከተደረሰበት ያስቀጣል ማለት ነው። ቅድም እንደነገርኳችሁ ርዕስ፣ ታምኔል፣ ዲስክሪፕሽን ማብራሪያዎች ማለት ነው። ርዕሳችን ስር የምናስቀምጠው ማብራሪያ ሰዎችን ወደ ተሳሳተ አቅጣጫ የሚመራ ከሆነ ዲሴፕቲቭ ሚስሊድ ይባላል ማለት ነው። ብዙዎቻችን እነዚህ ነገሮች እናደርጋቸዋለን፣ እንሰራቸዋለን። ግን ዩቲዩብ በሪቼክ በሚያደርግበት ጊዜ እነዚህ አይነት ነገሮችን አግኝቻለሁ ብሎ ካሰበ ቅድም እንደነገርኳችሁ 14 ቀን ሊሆን ይችላል፣ 3 ወር ሊሆን ይችላል፣ በመቅጣት ያግዳችኋል ማለት ነው ለተወሰነ ጊዜ። እንደ ዩቲዩበር አብዛኛውን ጊዜ እያደረግን ያለነው ወይም ዩቲዩብ ላይ ስዘዋወር ከማያቸው ነገሮች ትልቁ እና ዩቲዩብ በቀላሉ ሊደርስበት ከሚችልባቸው ነገሮች አንዱ ፌክ ኢንጌጅመንት ወይም ደግሞ የተጭበረበረ ተሳትፎ። ለምሳሌ የተጭበረበረ ቪው፣ የተጭበረበረ ላይክ፣ ኮመንት ወይም ሰብስክሪፕሽን፣ ፌክ የሆኑ ሰብስክሪፕሽኖችን ስናደርግ ምን ያደርጋል? ይሄ ፌክ ኢንጌጅመንት ይለዋል። እንግዲህ ክቡራትና ክቡራን የአውራ ክሊክ የዩቲዩብ ቻናል ተከታታዮቻችን በዛሬ ትምህርታችን እንድትጠነቀቁ የምፈልገው አንደኛ ታምኔላችሁ፣ ርዕሳችሁና ዲስክሪፕሽናችሁ ከቪዲዮአችሁ ጋር አብሮ ሊጣጣም ይገባል፣ ሊሄድ ይገባል። ምክንያቱም ከዚህ በፊትም ነግሬያችኋለሁ የታምኔል ጥቅም። ስለ ታምኔል ሳወራላችሁ ታምኔል ኮፒራይት አለው እያልኩ ያወራሁበት ቪዲዮ ላይ አንዱ ምንድነው የሚለው ታምኔላችሁ ቪዲዮአችሁን ሊገልጽ ይገባል፣ ርዕሳችሁ ቪዲዮአችሁን ሊገልጽ ይገባል ብሎ በዝርዝር አስቀምጦታል በዩቲዩብ ጋይድላይን ላይ ማለት። ስለዚህ እነዚህ ሰውን ለመሸወድ የምትሞክሩ ርዕሳችሁና ታይትላችሁ፣ ቪዲዮአችሁና ዲስክሪፕሽናችሁ በጣም የተራራቀና ሰው ሊያሳስት የሚገባ መሆን የለበትም። ይህንን አድርጋችሁ ከተገኛችሁ ነው ዩቲዩብ ከደረሰበት ከ14 ቀን እስከ 3 ወር ሊቀጣችሁ ይችላል ማለት ነው። ከዛም ይሄ ነገር ደግሞ ከተደጋገመ ቻናላችሁን ሙሉ ለሙሉ ይዘግቶት ወይም ተርሚኔት አድርጎት ያቋርጠዋል ማለት ነው። ምንም ደግማችሁ እዛ ቻናል ላይ እንዳትገቡ ያደርጋችኋል ማለት ነው። እንግዲህ ክቡራትና ክቡራን የአውራ ክሊክ የዩቲዩብ ቻናል ተከታታዮቻችን ዛሬ ፌክ ኢንጌጅመንት እና ሚስሊድ በሚል ስለ ዲሴፕቲቭ አክቲቪቲ ገልጬላችኋለሁ። እንግዲህ ቅድም እንዳለ የዘረዘርኳቸው ችግሮች እነዚህ አታድርጉ ያልኳችሁ እንዳሉ የሚጠቃለሉት በዲሴፕቲቭ አክቲቪቲ ውስጥ ይሆናል ማለት ነው። ክቡራትና ክቡራን የአውራ ክሊክ የዩቲዩብ ቻናል ተከታታዮቻችን የዛሬ ፕሮግራማችን ይህን ይመስላል። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። በያላችሁበት ሰላማችሁ ይብዛ። Click, your channel channel, click, 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 click.